ሰላም ለእናንተ ይሁን። ዛሬ የምንነጋገረው ስለ አንድ ትልቅ ምስጢር ነው። እስቲ እንዲህ ብለህ አስብ። ወደ አንድ ክፍል ትገባለህ። ማንም ቀና ብሎ አያይህም። ትናገራለህ። ድምጽህ በአየሩ ላይ ይበተናል እንጂ ማንም ትኩረት አይሰጥህም። ትደክማለህ፣ ትለፋለህ፣ ሰውን ለማስደሰት ትሮጣለህ። መጨረሻው ግን ንቀት ይሆናል። በሌላ በኩል ደግሞ አንድ ሰው ወደ ክፍሉ ይገባል። ምንም አልተናገረም፣ አልጮኸም፣ አልተወዛወዘም። ነገር ግን ሰዎች በዝምታ መንገድ ይለቁለታል። ድባቡ ይለወጣል። ያ ሰው ምንም ሳይለምን ክብር ይጎርፍለታል። ለምን? ልዩነቱ በገንዘብ በውበት ወይም በስልጣን ላይ አይደለም። ልዩነቱ የንጉሥ ማንነት በሚባለውና ስውር በሆነው ጥበብ ላይ ነው። ኒኮሎ ማካቬሊ ከ500 ዓመታት በፊት እንዲህ ብሎ ነበር። አንተ ለሥራህ የምትሰጠው ዋጋ ልክ ዓለም ለአንተ ዋጋ ትሰጣለች። ራስን እንደ ተራ ሰው ካቀረብክ እንደ ተራ ሰው ትረገጣለህ። ዛሬ በዚህ ቪዲዮ ለምን ሰዎች ዝቅ አድርገው እንደሚመለከቱህ፣ በልመና የማይገኘውን ክብር በብልሃት እንዴት እንደምትገነባና በሄድክበት ሁሉ የማይበገር የንጉሥ ማንነት እንዴት እንደምትላበስ እናያለን። ይህ ትዕቢተኛ ስለመሆን አይደለም። ይህ በውስጥህ ያለውንና የጠፋውን የማይታይ ዘውድህን መልሰህ ስለመድፋት ነው። ንጉሥ ማለት ምን ማለት ነው? ንጉሥ ማለት የራሱ ግዛት ያለው፣ ለማንም ማብራሪያ የማይሰጥና በራሱ ውሳኔ የሚመራ ማለት ነው። ሰዎች የሚንቁህ ለምንድን ነው? ምክንያቱም ለሁሉም ነገር የሰዎችን ይሁንታ ስለምትለምን ነው። ስትለብስ ያምርብኛል ብለህ ትጠይቃለህ። ስትናገር ተሳሳትኩ ይሆን ብለህ ትጨነቃለህ። አንድ ውሳኔ ስትወስን ሰዎችን ለማስረዳት ትለፋለህ። ማካቬሊ እንዲህ ይላል፣ አንድ መሪ ለማብራሪያ ከደከመ ስልጣኑን ለተመልካቾቹ አሳልፎ ሰጥቷል ማለት ነው። ማብራሪያ በበዛ ቁጥር ድክመትህ ይጋለጣል። የንጉሥ ማንነት ያለው ሰው ማብራሪያ አይሰጥም፣ ውሳኔ ይሰጣል እንጂ። ምርጫህ በሰዎች ፍላጎት ላይ የተመሰረተ ከሆነ አንተ የሕዝብ ባሪያ ነህ። ክብር የሚጀምረው ለሰዎች መኖር አቁመህ ለራስህ እውነት መሆን ስትጀምር ነው። ሰዎች ያንተ ክብር በእነሱ እጅ ሳይሆን በአንተ እጅ እንደሆነ ሲረዱ ሳያውቁት ያከብርሃል። የራስህ ዳኛ ሁን። ያኔ ዓለም ትታዘዝልሃለች። በሀገራችን ርካሽ የሚባል አባባል አለ። ርካሽ ማለት በቀላሉ የሚገኝ በየቦታው ያለ ዋጋ የሌለው ማለት ነው። ለሁሉም ሰው የምትገኝ በየጥሪው የምትሮጥና ሁልጊዜ እሺ ባይ ከሆንክ ሰዎች ይንቁሃል። ንጉሥ በቀላሉ አይታይም። ንጉሥ በቀላሉ አይናገርም። ማካቬሊ እንዲህ ይለናል፣ መቀራረብ ንቀትን ይወልዳል። ሰዎች አንተን ጨርሰው ካነበቡህ፣ ምስጢርህ ካለቀና ድክመትህ ከታወቀ ግርማ ሞገስህ ይጠፋል። እስቲ ፀሐይን አስባት። ከሩቅ ስትሆን ውብ ናት፣ ትከበራለች፣ ብርሃንም ትሰጣለች። ነገር ግን ፀሐይ መሬት ላይ ብትወርድ ሰዎች ይረግጧታል። የንጉሥ ማንነት የሚገነባው ባለመገኘት ነው። በዝምታና አልፎ አልፎ በመታየት ውስጥ ያለውን እጥረት ለክብር ተጠቀምበት። ሰዎች አንተን ለማግኘት ትንሽ እንዲለፉ አድርግ። ያኔ ክብሩን ይሰጡሃል። የሁሉም ሰው መሆንህን አቁም። ያኔ የራስህ ትሆናል።
ንጉሥ ሲቆጣ አይጮህም። ንጉሥ ሲደሰት አይዘልም። ስሜትህን መቆጣጠር አለመቻል ማለት በሰዎች ፊት ራቁትህን መቆም ማለት ነው። ሰዎች አንተን በቀላሉ ሊያናድዱህ ወይም ሊያስቁህ ከቻሉ እነሱ ያንተ ጌታ ናቸው። አንተ ግን የእነሱ አሻንጉሊት። በኢትዮጵያ ባህል ግርማ ሞገስ የሚባለው ያ ስውር ኃይል የሚመነጨው ከዝምታና ከመረጋጋት ነው። በማንኛውም አስቸጋሪ ሁኔታ ውስጥ ፊትህ ላይ ምንም አይነት ስሜት እንዳይታይ። ሰዎች ሊገምቱ ሲቸገሩ ሊያጠቁ ይፈራሉ። ያ ካንተ በላይ የሆነው ምስጢራዊ ግርማ ሰዎችን ያስጨንቃቸዋል። ያ ጭንቀት ደግሞ በሂደት ወደ ክብር ይለወጣል። ሁልጊዜ ረጋ ያለ በሁኔታዎች የማይበገርና ክብሩን እንደ ዘውድ የሚሸከም ሰው በሄደበት ሁሉ ንጉሥ ነው። ስሜትን ስታሸንፍ ዓለምን ታሸንፋለህ። ንጉሥ ደግ ሊሆን ይችላል፣ ነገር ግን ወሰኑ ሲጣስ ዋጋ ያስከፍላል። ሰዎች የሚንቁህ ለምንድን ነው? ምክንያቱም ቢበድሉህ፣ ቢንቁህ ወይም ቢያጣጥሉህ ምንም አይነት ዋጋ እንደማይከፍሉ ስለሚያውቁ ነው። ማካቬሊ እንዲህ ይላል፣ ከመወደድ መፈራት ይሻላል። ይህ ማለት ጨካኝ ሁን ማለት አይደለም። ይህ ማለት ግን ተረጋጭ አትሁን ማለት ነው። አንድ ሰው ካንተ ጋር ያለውን ድንበር ሲጥስ ያ ድርጊቱ ዋጋ እንደሚያስከፍለው በተግባር አሳይ። ያ ዋጋ ዝምታ ሊሆን ይችላል። ያ ዋጋ ከሕይወታቸው መራቅህ ሊሆን ይችላል። ያለ ዋጋ የሚሰጥ ክብር የለም። ሰዎች አንተን እንደማይመችና እንደማይገፋ ሰው አድርገው ሊያዩህ ይገባል። ለራስህ ሕግ ይኑርህ። ያንን ሕግ የጣሰ ሁሉ ከግርማህ ይለይ። ያኔ ሰዎች ካንተ ጋር ሲነጋገሩ በከፍተኛ ጥንቃቄና አክብሮት ይሆናል። ውድ ተመልካቾች፣ ሕይወት መድረክ ናት። በዚህ መድረክ ላይ ተላላኪ መሆን ወይም ንጉሥ መሆን ምርጫው ያንተ ነው። አክብሮት በልመና አይመጣም። አክብሮት የሚመጣው አንተ ለራስህ በምትሰጠው ዋጋ ልክ ነው። ዛሬውኑ ያንን የማይታይ ዘውድህን መልሰህ ድፋው። ቀና ብለህ ሂድ። ቃላትህን ቆጥብ። ዋጋህን አስከብር። አንተ የራስህ ግዛት መሪ ሁን። ዓለም እንድታከብርህ መጀመሪያ አንተ ራስህን አክብር።